የኔ ጎበዝ፣ የኔ አንደኛ፣ የኔ ቆንጆ፣ የኔ ሽቅርቅር፣ የኔ ጀግና እናት፣ ጀግና እናት አድርሱልኝ። አንቺ ማለት ከማንም ከምንም በላይ ጀግና፣ ጎበዝ፣ ልበ ሙሉ ጎበዝ እናት። ለማን አባቱ ብለሽ ነው እንባሽ የሚፈሰው? ለማን አባቱ? ከኛ ሁሉ የምትበልጪ ጎበዝ፣ ጀግና፣ ጠንካራ እናት ነሽ። እኛ ወልደን ቤተሰብ ላይ ነው ልጃችንን ጥለን ከሀገር የወጣ ነው። አንቺ ግን ወልደሽ ልጅሽን አልጣልሽ። ልጅሽን ይዘሽ እያሳደግሽ ነው። ጎበዝ አንበሳ እናት። ችግርን፣ በደልን፣ መገፋትን፣ ማጣትን፣ መራብን፣ መጠማትን ችለሽ ከልጅሽ ጋር ያለሽ አንበሳ እናት ነሽ። አንበሳ እናት። ልጅነትሽን ለልጅሽ የሰዋሽ፣ ወጣትነትሽን ለልጅሽ የሰጠሽ፣ በመሽቀርቀሪያሽ፣ በመዘነጫሽ፣ በመዝናኛሽ አገር ከአገር ዱባይም፣ ታይላንድም፣ ቱርክም የትም በመሽከርከሪያሽ ልጅሽን እንቅ አድርገሽ በጥርስሽ ይዘሽ የምታሳድጊ ጀግና እናት ነሽ። አሁን የሆነ ቪዲዮዎች ላይ እቺ አይ ፊል ሶ ባድ ለማን አባቱ ብለሽ ነው የምታለቅሽው? ማን አባቱ ደስ እንዲለው? ለማን አባቱ ሀጃ ብለሽ ነው የምታለቅሽው? ይሄ ህዝብ ቆርሶ ላይሰጥሽ ይሄ ህዝብ እንደሆነ እናቴ እንኳን አልቅሰሽለት እንኳን አንብተሽለት እንዲሁም እንዲሁ ነው። አንቺ አልተንዘላዘልሽ። እኛ እንኳን ይኸውልሽ አንገታችንን እንዲያረግን ስንት ውርደታችንን ይዘን ሚዲያ ላይ ስንት ቅሌታችንን ሚዲያ ላይ ይዘን መተን ምን አባታችሁ ታመጣላችሁ እያለን ተፋጠናለን። ከህዝቡ ጋር ተፋጠናለን። እኛ እንኳን ስንት ቅሌት ያለብን፣ እኛ እንኳን ስንት ውርደት ያለብን አይናችንን አፍጥጠን ቁጭ ብለን አለን። ምን ታመጣላችሁ እያለን የተዋረድሽበት የለ፣ የቀለልሽበት የለ፣ አንገትሽን የደፋሽበት የለ። እናቴ ልጅሽ ቀሪ ገንዘብሽ ነች። በልጅሽ ልትስቂ፣ በልጅሽ ልትደሰች እንጂ በልጅሽ ሊያሸማቅቁሽ ሲመጡ አንገታቸው ላይ ነው እንጂ መቆም ያለብሽ። አንቺ ከኔም ከንትናም በላይ ጀግና እናት ነሽ እናቴ፣ ጀግና እናት ነሽ። ልጅነትሽን፣ እድሜሽን፣ ወጣትነትሽን ለልጅሽ የሰጠሽ። እኛ ልጃችንን ለቤተሰብ ሰተን ነው አምልጥ ያለው። አምልጥ ብለን የወጣ ነው ለቤተሰብ ሰተን። አንቺ ጀግና ነሽ። ለማን አባቱ ሀጃ ብለሽ ነው እንባሽ የሚፈሰው? የትኛው ቅሌት፣ የትኛው ውርደት? ምን አድርገሽ ነው እንባሽ? እኛ እንኳን ስንት የቀለልን 14,000 ሰው ቁጭ ብሎ ቅሌታችንን ውርደታችንን ያየው ምን አባታችሁ ታመጣላችሁ ብለን ዘኔክስት ዴይ አይናችንን በጨዋጥበን የመጣ ነው። ዋንትያ ለማን አባቱ ሀጃ ብለሽ ነው የምታለቅሽው? ለማን ብለሽ ነው ማንም የለኝም የምትይው? ከልጅሽ በላይ ከፈጣሪ በላይ ለአንቺ ማንም የለም። ፈጣሪ ያለሽ እግዚአብሔር ደግሞ የሚወደውን ይባርካል። በልጅ ባርኮሻል። ልጅሽ ማጌጫሽ፣ መደሰቻሽ፣ የደስታሽ ምክንያት፣ የመኖርሽ ምክንያት፣ ተስፋሽ፣ ዋጋ የከፈልሽባት ዋንትያ ልጅሽ ዋጋ የከፈልሽባት። ከእናትም እናት ነሽ አንቺ። ያው ይህ ዝም ብሎ እናት አይደለሽም አንቺ። ከኔም በላይ እናት ነሽ። ከኔም በላይ እናት ነሽ አንቺ። ጀግና ወንድ እናት ነሽ። የሴት ወንድ ዋንትያ ቢስትሮንግ። አቁሚ ማልቀስ። ለሚዲያ ሰው ማን ምን ያመጣል? ማን ያኖርሻል? ያንቺን እድል ያጣ ሚሊዮን ኢትዮጵያዊ እናቶች አሉ። አንቺ እግዚአብሔር በትልቁ ነገር ባርኮሻል። በምን? በልጅ ባርኮሻል። እንደ አንቺ አይነት ጀግና እናት የትም አይፈጠርም። ዋንትያ ልንገርሽ፣ እኔ እናት ነኝ፣ ግን ያንቺን ያህል ጀግና እናት አይደለሁኝ። ልጄ ለእናቴ ሰጥቼ ነው ከሀገር አምልጥ ብዬ ወጣሁት። አንቺ ግን ልጅሽን ይዘሽ ችግርን ተጋፍጠሽ ትላንትናን ታሪክ አድርገሽ ዛሬ ላይ የቆምሽ ወጣት ቆንጆ እምታሳሺ፣ ማንም ሲያይሽ የሚወድሽ፣ አንደበትሽ መልካም፣ ካፍሽ ክፉ የማይወጣ ልበቀና ደግ ነሽ። ደግሞ አይነው ደግ እንደሆንሽ መስጠትን የምታቂ፣ መቀበልን ብቻ ሳይሆን መስጠትን የምታቂ። አስዌር ደግመሽ እንዳታልቅሽ። ለማን አባቱ? ለዚህ ለሚዲያ ህዝብ፣ ለዚህ ለኮመንታተር፣ ለዚህ ቪዲዮ እየሰራ ለሚፖስት ከልጅሽ ጋር ያሳለፍሽውን ያንዱን ሌሊት ዋጋ የሚከፍል ማንም የለም። ያንዱ ከልጅሽ ጋር ያለቀሽበት ያደርሽው ያንዱን ሌሊት ዋጋ በገንዘብ ቢተመን በሚሊየን የሚከፍለው የለም፣ የሚስተካከል የለም። የኔ እናት አንቺ ጀግና ነሽ ዋንትያ። ወደፊት እንጂ ወደኋላ ትላንትሽን ጭራሽ እንዳታይ። ትላንት የሚባል ነገር ማየት አይጠበቅብሽም።
እኔ አንድ ቃል እችን ልጅ አውሯት ብዬ ያወራሁት ቃልም ሆነ ቮይስም ሆነ አንድ ነገር ካለ አምጡ አስጠይቁኝ። አምጡ አስጠይቁኝ። እኔ እናቴ ትሙት እቀጣለሁ። በቃ ጭራሽ እኔ ላይ አዙሮ ገንዘብ ከፍሎ ነው እኛን እንድንሳደብ ያደረገ ብሎ ነው ያወሩት። አይ ዶንት ኬር። እኔ ምንም እንኳን ብትናገሩ ምንም የሚሰጠኝ ነገር የለም። እንኳን ኧረ በስመ አብ እኔ ገዝቻችሁ የሚያኖራችሁ ሰዎች ናችሁ ማለት ነው። በእኔ ብር ነው ቁርስ የምትበሉ ምሳ የምትበሉ ማለት ነው። የቁርስ የሚሳ የላችሁም ማለት ነው። እኔ ስናገር እኔ ሲከፍል ነው ማለት ነው የምትኖሩት እናንተ። እኔ ሲከፍል የምትኖሩ ከሆነ ስለ እኔ ለምን ታወራላችሁ? እኔ ከፍዬላችሁ እያኖርኳችሁ ስለ እኔ ለምን ታወራላችሁ? እኔ ከፍዬላችሁ የሚያኖራችሁ ሰዎች ስለ እኔ ለምን ነው የምታወሩት? ቢኮስ በክፍያ ነው የምትኖሩት እናንተ። በክፍያ እኔ ከፍዬላችሁ ቁርስ የምትበሉትን እኔ ከፍዬላችሁ፣ ምሳ የምትበሉትን እኔ ከፍዬላችሁ፣ እራት የምትበሉትን እኔ ከፍዬላችሁ፣ የምትጠጡትንም እኔ እንደሚከፍል ነገራችሁ ላይፍ ላይ። እና ታዲያ ከኔ ጋር እኔ ቦሳችሁ እኮ ነኝ፣ አለቃችሁ እኮ ነኝ፣ አለቃችሁ እኮ ነኝ። ለምንድን ነው እኔን የምታወሩ? እግዚአብሔርን ተሳዳቢን ደግፎ የሚያወራ ሰውም አለ። ኮሜንት ጌታ የኦሮሞ ልጆች አንዳንድ ቁጥር ጻፉ። የኦሮሞ ልጆች አንዳንድ ቁጥር ጻፉ። ከኦሮሞ አንድ ልጅ፣ ከአማራ አንድ ልጅ፣ ከሁለት አንድ ልጅ፣ ከሁሉም ብሔር ብሔረሰቦች አንዳንድ ቁጥር ጻፉ። ኑ እኔንም ጠይቁኝ፣ ልጆቹም ጠይቁት፣ አስጠይቁት። የምታስጠይቁትን መንገድ በሙሉ ነግራችኋለሁ። ቴንክ ዩ። ስለዚህ ከዚህ በኋላ የትም የምትገባበት የለም ነው የምልህ። የትም አትገባትም፣ የትም አታመልጣትም። የትም ገብታ የትም አታመልጣትም። ገባ አይደለ? የትም ገብታ የትም አታመልጣትም። እኔ እጅ ላይ ገብታል። እኔ እጅ ላይ ነው የገባው። የትም ገብታ የትም አታመልጣትም። በቃ አለቀ። ትያዛለህ፣ ትጠየቃታለህ። ሴት ልጅን በዚህ ልክ በማንቋሸሽ ማህበረሰብን እንደ ማህበረሰብ በማንቋሸሽ ዶክተር አብይን ሀያ በጂ ሴጋ መቺ ብለ የተሳደብከው ልጅ እና የኢትዮጵያ መንግስትን የተሳደብክ ልጅ ነው። ዲቃላ ዘሬን ማታቅ፣ ማህበረሰብን ማታቅ፣ ማህበረሰብን የማታስከብር እውነት እኔ ለአንተ ከፍዬ የሚያሰድበው እኔ አንተ ከኔ በላይ ሰው ይዘህ የምታወራ ሰው ሆነ ነው። ሴት ልጅ እናት አገር መሆኗን ስለሚያውቁ ነው ትላንት ወጥቼ ቪዲዮ ሰራሁት። እንደምትሳደቡት እኮ መጀመሪያም ጠንቅቄ አውቃለሁ እኮ። ቪዲዮ ሳልሰራ በፊትም እኮ እኔን እንደምትሳደቡኝ እኮ በደንብ ነው የሚያውቀው። እንድትሳደቡኝ ደግሞ መንገድ ነግሬ ነው ተሳደቡኝ፣ ችግር የለውም ብዬ ነው የጀመርኩት። ኦኬ። ከጀርባቸውም ደግሞ ሌላ ሰው አለ፣ ፑሽ የሚያስደርግ ከጀርባቸው ሌላ ሰው አለ። ተደብቆ እንደዚህ ቁጭ ብሎ መጥቶ አብሮ ከሱ ጋር አብሮ ቪዲዮ የሚሰሩት አሉ ከጀርባቸው። ተሳደብ፣ አብሽር፣ ምንም ችግር የለውም፣ አንተ ብቻ እይታ አገኝ፣ ፈምስ ብሎ የሚናገሩ ልጆች አሉ። ገባችሁ? አሉ። እነዚህ ልጆች እነማን ነው ካላችሁት እኔ ስማቸውን እነግራለሁ። እያንዳንዱን እየጠራው ማለት ነው። ስማቸውን እያንዳንዳቸውን እየጠራው ልነግርህ እፈልጋለሁ። ይችላሉ። ፋሚሊ ኦባማም አንተም ከድርጊት ተቆጠብ። ተሳዳቢን እያገዝ ከተሳዳቢ ጋር አብራ እየበላ እየጠጣ የሆነ ጥሩ ነገር እንደሚሰራ ሰው አትሆን። በቃ የለም። ከድርጊት ተቆጠብ፣ ከድርጊት ተቆጠብ። ለእነሱ ገንዘብ እያስገባ አብሽሩ በርቱ ምናምን እያልክ ለእነሱም ገንዘብ እያስገባ ከድርጊት ተቆጠብ። ወስኛለሁ። ፋክቱን ነው ነገር። ግርማ ከተሳዳቢዎች አንዱ ነው፣ አልሳካ ስላለ ነው። ምን ማድረግ ነው ያለብን? መወያየት ነው። ጃዝ ቪዲዮ ክፈትና አውራ፣ የነበረውን ነገር ሁሉንም ነገር አውራ። አብሮ ሰርቶ ማደግን የሚፈልግ ነው የሀዲያ ልጅ፣ እኛ የምናውቀው። እኔም እንደዛው ነው ለሀዲያ ልጅ የምመኘው። እነዚህ ልጆች ገና የጀመሩት ቤኪ፣ አንተ ኢትዮጵያ የገባ አላት። እኛ እንደዛ ከአዲስ አበባ ጀምሮ እኔ ኤርፖርት ሆኜ ቪዲዮ ሰርቻለሁ አይደለ? ቤኪ ልቀበለው ነው ምናምን ብዬ ገብታችሁ ማየት ትችላላችሁ። ከዛ ጀምሮ ያለውን ድባብ አይተው በጣም አሁን እያዩ እኮ ነው ይሄንን ላይቭ ስትሪም። ቀንታችሁ ነበር ቂጣችሁ እስኪያር ድረስ ማለት ነው። ደግሞ እንደዚህ ማለት ነው መቼም ቢሆን ማለት ነው አያልፍላችሁ መቼም። ሰው ስለሰደባችሁ
አንድን ህፃን ልጅ ሆና ልጅ የምታሳድግን ሴት ልጅ ስላንቋሸሻችሁ ስላስለቀሳችሁ ትልቅ ደረጃ የምትደርሱ መስሏችሁ ከተሰማችሁ እናንተ የላችሁም፣ ባዶ ናችሁ ብያችኋለሁ። አልተማራችሁም ሲጀመር። እኔ እናንተ ልሳደብ ፈልጌ አይደለም። እንደዚህ አይነት ነገር ላይ እኔ ሶሻል ሚዲያ ላይ በእንደዚህ አይነት ነገር መታየትም አልፈልግም ነበር፣ ግን በጣም ስለቀኑ ነው እነዚህ ሰዎች እንደዛ የሚሉት። አሁን እነዛን ሰዎች እያበረታታችሁ ያላችሁ ኮሜንት ላይ የምታሽቃብጡ ሰዎች የእናንተ እናት ብትሰደብስ? ያቺ ህፃን ልጅ እኮ ትሰማለች። በነገራችን ላይ እስቲ ግቡና የዋንትያን ልጅ ተመልከቱ። ስታወራ አንደበቷ ያሳሳል። ያቺ ህፃን ልጅ ያንን ስድብ ስትሰማ ሶሻል ሚዲያ ሁሉም ህፃናት ይጠቀማሉ። እስቲ ሁላችሁም መስቡ። እንደዚህ አይነት ሰው መያዝ የለበትም። በእውነት እንደዚህ አይነት ሰው መለብለብ ነው፣ መለብለብ መቆንጠጥ ማለት ነው። ምሽልግ በአካል እዚህ ኢትዮጵያ የምትኖረው ነው ወይ አዲስ አበባ ሆነ ቢሆን ኖሮ እንደዚህ የምታወራው እስካሁን እንደዚህ እየተቆነጠጣችሁ ነበር። ግን አሁን ያላችሁበት ቦታ አይኖር ሩቅ ነው። ግን ሩቅ አገርም አሉ ሰዎች፣ የተከበራችሁ የሀዲያ ሰዎች አላችሁ፣ የከምባታ ሰዎች አላችሁ። አንድ ላይ ተያይዘን እንደዚህ አይነት ተሳዳቢ ሰዎችን ተባብረን ማስቆም አለብን። የሀዲያ ህዝብ የተከበረ ነው። የሀዲያ ህዝብ ዝናው ከድሮም ጀምሮ የገነነ ነው። ስለዚህ የሀዲያን ህዝብ ደግሞ በእናንተ ተራአት እኛ ልንነካ አይገባም። የተከበሩ የሀዲያ ሰዎች ሊነኩ አይገባም። እኛና ኦሮሚያዎች ወንድማማቾች ነን። አሁን በኦሮሚያ ደረጃ ነው እየተሰደብን ያለነው። ስለዚህ አሁንም እያልኩ ያለሁት እናታችሁ ብትሰደብስ? እስቲ ሴቶች አላችሁ እዚህ ቤት የአንድ ቀን ስህተት ነው አይደለ? እንዴት እንደዚህ ይወራል? ይሄ እኮ አንድ ማሰብ የሚችል ሰው፣ አንደበት ያለ ሰው፣ ጭንቅላት ያለው ሰው እንደዚህ ማውራት የለበትም። ስለዚህ የዋንትያ ልጅ ይሄንን ቪዲዮ አይታ ምን አይነት ስሜት ሊሰማት ይችላል? ዋንትያስ ትንሽ ቻሌንጆችን ስለምታውቅ ልጠነቅር ትችላለች። ልጇስ ይሄንን ስታስቡ ነው ልብ ልላችሁ የሚገባው፣ ልባችሁ ሊነካ የሚገባው። የዋንትያ ልጅ እንደዚህ ስትሰደብ ህፃን ልጅ ነች። በዛ አንደበቷ ምን ብላ ዋንትያን ትጠይቃት ይሁን ብላችሁ አስባችሁ? ምን ብላ ለምንድን ነው እንደዚህ የሰደቡኝ ብላ ብትጠይቃት ዋንትያ ምን አይነት ምላሽ ትሰጣታለች ለህፃን ልጅ? እሱን ነው ማሰብ ያለባችሁ አሁንም